ቅቤን በትክክለኛው መንገድ ለማንጠር በዚህ መንገድ ተጠቀሙ። ከገበያ የገዛነውን ቅቤ በድስት ውስጥ ጨምረን በደንብ አድርገን እናቀልጠዋለን። ቆሻሻውን ከቅቤው ለመለየት በርከት ያለ ቀዝቃዛ ውሃ እንጨምርበትና በደንብ እስከሚደርቅልን ድረስ ክድና አድርገን እናስቀምጠዋለን። በደንብ የደረቀውን ቅቤ ከውሃው ላይ በጭልፋ ለይተን በሌላ ድስት ውስጥ እንጨምርና እሳት ላይ እንጥደዋለን። በመካከለኛ ሙቀት የጣድነው ቅቤ በደንብ ሲቀልጥልን በላዩ ላይ ለሱ የሚበቃውን ያህል ኮሰረት፣ ከዚያም ሮዝመሪን፣ ከዚያም አነስ ያለ ጦስኝ እንጨምርበትና በቂ የሆነ ሸርከት ተደርጎ የተወቀጠ ኮረሪማ እንጨምርበታለን። ኮረሪማ ለቅቤ ማንጠር በጣም ወሳኝ የሆነ ቅመም ነው። ቅቤውን ስናነጥር አረፋ በጣም ያወጣል። በደንብ እያማሰል ነው አረፋውን መክተት ሲጀምር ትንሽ ለጣዕም ያህል ጥቁር አዝሙድና ነጭ አዝሙድ እንጨምርበታለን። በደንብ አረፋውን ከቶ ትክትክ ሲልልን ቅቤያችንን አውጥተን ቀዝቀዝ ሲልልን በማጥለያ በደንብ አድርገን እናጠለውና በእቃችን ውስጥ እንገለብጣለን ማለት ነው። ቅቤያችን በጣም ጥሩ ጣዕም አለው። ሞክሩት።